2011 ነው ዛሬ። አብራችሁን አምሹ። ነጋሽ መሐመድ ነኝ። በቅድሚያ የማድመጫ መስመሮቻችንን ላስታውሳችሁ። በራዲዮ 13780 ኪሎ ሄርዝ 22 ሜትር ባንድ እና 11995 ኪሎ ሄርዝ 25 ሜትር ባንድ ነው። በሳተላይት በድር 4 በ11996 ሜጋሄርዝ DWA2 26 ዲግሪ ኢስት ሆሪዞንታል፣ በናይል ሳት 201.7 ዲግሪ ዌስት ቨርቲካል በ11976 ሜጋሄርዝ DWA2 ላይ እንደመጣለን። ከድረገጻችን ወይንም DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም እንገኛለን። DW አምሃሪክ የፌስቡክ አድራሻችንም ነው። በፌስቡክ ስርጭታችንን በቀጥታ ሲተላለፍ ማድመጥ፣ አስተያየት፣ ጥያቄና ትችት መስጠትም ትችላላችሁ። የአዲስ አበባና አካባቢው አድማጮች በኢትዮ FM 107.8 ላይ ስርጭታችንን መከታተል ትችላላችሁ። የተሰራጩ ዝግጅቶቻችንን ወይም ቀጥታ ስርጭታችን ያመለጣችሁ በቴሌግራም፣ በፌስቡክ እና በድረገጻችን ማድመጥ ትችላላችሁ። ቀዳሚው ዝግጅት ሁሌም እንደሚሆነው የዓለም ዜና ነው። ዜናው ተሰምቶ እንዳበቃ የሚለጥቀው የዜና መጽሔት ጥንቅራችን የኢትዮጵያ ጤና ጥበቃ የሀገሪቱን ሕዝብ የጤናና የአገልግሎትን ደረጃ ያመለክታል ያለውን ጥናት ውጤት የሚቃኘውን ዘገባ ነው የሚያስቀድመው። የትግራይ ክልል አማርኛ ቋንቋን ከአንደኛ ክፍል ጀምሮ አላስተምርም የሚለው ዘገባ ሰልሶ የሲአን አንጃ በሲዳሞ ዞን ሰዎች ይታፈሳሉ በማለት እርምጃውን ያወገዘበትን መግለጫ የሚዳስሰውን ዘገባ ያሰልሳል። ሳምንታዊው ጤናና አካባቢ እምቦጭ የተባለው የውሃ ላይ አረም የሚሰጠውን ጥቅም ነው የሚቃኘው። አውሮፓና ጀርመን ያለ ጥፋቱ 3 ዓመት ኢጣሊያ ወህኒ ቤት የማቀቀውን ኤርትራዊ ስደተኛ ማንነትና ያየውን መከራ ባጭሩ ያወሳል። ከዓለም ዜናን ጀምር። የዕለቱ ተረኛ እሸቴ በቀለ ያሰማናል። የዲደብልዩ ዜና። በመጀመሪያም ዋና ዋና ዜና። የፍራንክፈርት የሰላም ጥናት ማዕከል ጠቅላይ ሚኒስትር አብይ አህመድን ሊሸልም ነው። ድርጅቱ በኢትዮጵያና በኤርትራ መካከል ታሪካዊ ያለውን የሰላም ስምምነት በመፈጸማቸው ጠቅላይ ሚኒስትሩ የሄሲያን የሰላም ሽልማት አሸናፊ መሆናቸውን ዛሬ አስታውቋል። ጠቅላይ ሚኒስትሩ በመጪው መስከረም 23 ቀን 2012 ዓ.ም ሽልማታቸውን እንደሚቀበሉ የፍራንክፈርት የሰላም ጥናት ማዕከል በድረገጹ አስታውቋል። ባለፈው ሳምንት በጋምቤላ ክልል በጣለ ከባድ ዝናብ የአኮቦና የጊሎ ወንዞች ሞልተው ያደረሱት ጉዳት 400 ገደማ አባወራዎች ከመኖሪያ ቀያቸው መፈናቀላቸውን ባለስልጣናት አስታወቁ። ከሊቢያ አቅራቢያ በሜዲትራኒያን ባህር ላይ ጀልባ ሰጥሞ በርካታ ስደተኞች ሳይሞቱ እንዳልቀረ የተባበሩት መንግስታት የስደተኞች መርጃ ድርጅት አስታወቀ። የሊቢያ የባህር ክልል ጠባቂ ኃይል በዛሬው ዕለት 5 አስከሬኖችና በሕይወት የተረፉ 65 ስደተኞች ማግኘቱን የጀርመን ዜና አገልግሎት ዘግቧል። የኬንያ አየር መንገድ በጎርጎሮሳዊው 2019 ዓ.ም የመጀመሪያ 6 ወራት ብቻ ከ82 ሚሊዮን ዶላር በላይ መክሰሩን አስታወቀ። በሱዳን የቀይ ባህር ግዛት ባለፈው ሳምንት በሁለት ጎሳዎች መካከል ተቀስቅሶ በነበረ ግጭት በትንሹ 37 ሰዎች መገደላቸውን የአገሪቱ የለውጥ አራማጆች አስታወቁ። ብራዚል የቡድን 7 አገራት በአማዞን ደን ላይ የተነሳውን ቃጠሎ ለመቆጣጠር የመደቡትን የገንዘብ ድጋፍ አልቀበልም አለች። ዜናው በዝርዝር። የፍራንክፈርት የሰላም ጥናት ማዕከል ጠቅላይ ሚኒስትር አብይ አህመድን ሊሸልም ነው። ድርጅቱ በኢትዮጵያና በኤርትራ መካከል ታሪካዊ ያለውን የሰላም ስምምነት በመፈጸማቸው ጠቅላይ ሚኒስትሩ የሄሲያን የሰላም ሽልማት አሸናፊ መሆናቸውን ዛሬ አስታውቋል። ጠቅላይ ሚኒስትሩ በመጪው መስከረም 23 ቀን 2012 ዓ.ም ሽልማታቸውን እንደሚቀበሉ የፍራንክፈርት የሰላም ጥናት ማዕከል በድረገጹ አስታውቋል። ሽልማቱ 25,000 ዩሮ የገንዘብ ስጦታን ይጨምራል። በኢትዮጵያና በኤርትራ መካከል ለ20 ዓመታት የዘለቀውና ከ100,000 በላይ ሰዎችን ሕይወት የቀጠፈው ግጭት በተደጋጋሚ ሲያገረሽ ቆይቷል ያለው የፍራንክፈርት የሰላም ጥናት ማዕከል በቅርብ ዓመታት ሰላማዊ ፍጻሜ የሚያገኝ ይመስላል ብሏል። በሁለቱ አገሮች መካከል የሚደረግ እርቅ ለዜጎቻቸውና ለምስራቅ አፍሪካ አስተዋጽኦ እንደሚኖረው ሸላሚው ተቋም እምነቱን ገልጿል። የፍራንክፈርት የሰላም ጥናት ማዕከል ኃላፊና የባለ አደራ ቦርድ ምክር ቤት አባል የሆኑት ኒኮል ዳይትሆልፍ
አብይ አህመድ በአፍሪካ ተስፋ ከሚጣልባቸው አንዱ ናቸው። ለሰላም ያላቸውን ቁርጠኝነት በሄሲያን የሰላም ሽልማት ማክበርና ማበረታታት እንፈልጋለን ማለታቸውን በድረገጹ የሰፈረው መግለጫ ያትታል። በቀድሞው የሄሰን ግዛት ጠቅላይ ሚኒስትር አልበርት ኦስዋልድ የተመሰረተው የሄሲያን የሰላም ሽልማት 26 ዓመታት ያስቆጠረ ሲሆን ለዓለም አቀፍ መግባባትና ሰላም የላቀ ሚና ላበረከቱ ግለሰቦች ይበረከታል። ባለፈው ሳምንት በጋምቤላ ክልል በጣለ ከባድ ዝናብ የአኮቦና የጊሎ ወንዞች ሞልተው ባደረሱት ጉዳት 400 ገደማ አባወራዎች ከመኖሪያ ቀያቸው መፈናቀላቸውን ባለስልጣናት አስታወቁ። የአኟ ዞን አስተዳዳሪ አቶ ኡጉሉ ኡጁሉ ለዶይቸ ቬለ እንደተናገሩት ጆርና ጎግ የተባሉ ወረዳዎች የከፋ ጉዳት ደርሶባቸዋል። ባለፈው ነሐሴ 18 ቀን ከደረሰ አደጋ በኋላ 400 አባወራዎች ከጆር ወረዳ ተፈናቅለው በጎግ ወረዳ መስፈራቸውን አቶ ኡጉሉ ለዶይቸ ቬለ ገልጸዋል። ጆሮራ ላይ የተከሰተው ችግር ናሴ 18 ነው። ወንጁ እየተሞላ በሌሊቱም 4 ሰዓት ነው ጉዳቱ የደረሰው። አብዛኛው ህዝብ ከቦታ ተፈናቅሏል። ኦልሞስት ወደ 400 የሚሆኑ አባወራ ወደ ጎግ ወረዳ የመጡበት ሁኔታ ነው የነበረው። ወደ 40 የሚሆኑ ፍየሎችም ህይወታቸው አልፏል። 2 ከብቶች ደግሞ በተመሳሳይ ህይወታቸው ያለፈበት ሁኔታ ነው የነበረው። እዚህ ያሉት ማህበረሰብ ካላቸው ከመኖራቸው ተፈናቅለው ወደ መንግስት ተቋማት የገቡበት ሁኔታ ነው የነበረው። በተለይ ጤናና ትምህርት የተገነቡ ተቋማት እዛ እንዲሆኑ አድርገናል። የክልሉ መንግስት ለተፈናቃዮች 1 ሚሊዮን ብር መመደቡን የተናገሩት ዋና አስተዳዳሪው ከመኖሪያ ቀያቸው የተፈናቀሉ ሰዎች በተለይ ህፃናት የውሃ ወለድና የወባ በሽታ እንደሚያሰጋቸው ገልጸዋል። አስተዳዳሪው እንዳሉት በአካባቢው የሚጥለው ዝናብ አሁንም ያላቆመ ሲሆን 2 ወንዞች በመሙላታቸው ሳቢያ በጎግ ወረዳ የሚገኙ ቀበሌዎች የእርሻ ማሳዎችን አውድሟል። በአካባቢው የመንገድ ግንባታ ሲከናወን የውሃ መውረጃዎች በአግባቡ ባለመሰራታቸው ጉዳት ማድረሱን አቶ ኡጉሉ ገልጸዋል። ከሊቢያ አቅራቢያ በሜዲትራኒያን ባህር ላይ ጀልባ ሰጥሞ በርካታ ስደተኞች ሳይሞቱ እንዳልቀረ የተባበሩት መንግስታት የስደተኞች መርጃ ድርጅት አስታወቀ። የሊቢያ የባህር ክልል ጠባቂ ኃይል በዛሬው ዕለት 5 አስከሬኖችና በህይወት የተረፉ 65 ስደተኞች ማግኘቱን የጀርመን ዜና አገልግሎት ዘግቧል። ከሟቾቹ መካከል አንዲት እንስትና 1 ልጅ የሚገኙ ሲሆን የሱዳን፣ የግብፅ፣ የሞሮኮና የቱኒዚያ ዜጎች መሆናቸውን የሊቢያ የባህር ኃይል ባወጣው መግለጫ አስታውቋል። ቀደም ሲል የተባበሩት መንግስታት የስደተኞች መርጃ ድርጅት ቃል አቀባይ ቻርሊ ያክስሌይ ወደ 60 ገደማ ሰዎች በህይወት መገኘታቸውን አስታውቀው ነበር። ቃል አቀባዩ ከሊቢያ አቅራቢያ በሚገኘው የሜዲትራኒያን ክፍል በደረሰው አደጋ የበርካቶች ህይወት ሳያልፍ አይቀርም ብለው ነበር። የሜዲትራኒያን ባህርን የሚያቋርጡ ስደተኞችን የስልክ ጥሪ በመቀበል እገዛ እንዲያገኙ የሚያመቻቸው አላርም ፎን በበኩሉ 100 ሰዎች ገደማ ከጫነ ጀልባ ትናንት ሌሊቱን የድረሱልን ጥሪ መቀበሉን አስታውቋል። አልሁምስ ከተባለች የሊቢያ ከተማ የተነሱ ስደተኞች የድረሱልን ጥሪ ሲያቀርቡ እያለቀሱና እየጮሁ በከፍተኛ ጭንቀት ውስጥ ነበሩ ያለው አላርም ፎን በዚያ ቅጽበት የሞቱ ሰዎች እንደነበሩ መረጃ እንደደረሰው በትዊተር ባሰራጨው መረጃ ገልጿል። በተባበሩት መንግስታት የስደተኞች መርጃ ድርጅት የሊቢያ ቢሮ በአደጋው የሞቱ የበርካታ ሰዎች አስከሬኖች መሰብሰባቸውን አስታውቋል። ድርጅቱ ሌሎች 40 ሰዎች አሁንም የገቡበት እንደማይታወቅ በትዊተር ገጹ አስታውቋል። ይህ ዶይቸ ቬለ ነው። የኬንያ አየር መንገድ በጎርጎሮሳዊው 2019 ዓ.ም የመጀመሪያ 6 ወራት ብቻ ከ82 ሚሊዮን ዶላር በላይ መክሰሩን አስታወቀ። ኩባንያው በዛሬው ዕለት ይፋ ባደረገው መረጃ መሰረት በአመቱ የገጠመው ኪሳራ ከባለፈው ዓመት ተመሳሳይ ወቅት አኳያ ከእጥፍ በላይ ነው። የኬንያ ምክር ቤት ባለፈው ሐምሌ አክሳሪውን አየር መንገድ መንግስት እንዲወርስ ወስኖ ነበር። በቀጠናው ከሚገኙ ተፎካካሪዎቹ መወዳደር የተሳነው አየር መንገዱ ከፍተኛ ዕዳ ያለበት ሲሆን በባለፉት 5 ዓመታት 3 ጊዜ ዋና ስራ አስፈጻሚዎቹን መቀያየሩን ሬውተርስ ዘግቧል። በጎርጎሮሳዊው ወርሃ ነሐሴ የመጀመሪያ 18 ቀናት ብቻ የኬንያ አየር መንገድ 52 በረራዎች መሰረዙን፣ 40 በረራዎቹም መዘግየታቸውን ዴይሊ ኔሽን የተባለው የአገሪቱ ጋዜጣ ዘግቧል። በሱዳን የቀይ ባህር ግዛት ባለፈው ሳምንት በ2 ጎሳዎች መካከል ተቀስቅሶ በነበረ ግጭት በትንሹ 37 ሰዎች መገደላቸውን የአገሪቱ የለውጥ አራማጆች አስታወቁ።
በፖርት ሱዳን ከተማ ባለፈው ሐሙስ ግጭት የተቀሰቀሰው በባኒ አምርና በተፈናቀሉ የኑባ ጎሳዎች መካከል እንደነበር አሶሺየትድ ፕሬስ ዘግቧል። የሱዳን የሕክምና ዶክተሮች ኮሚቴ ከተገደሉት ሰዎች በተጨማሪ ሌሎች 200 ሰዎች መቁሰላቸውን በትናንትናው ዕለት አስታውቋል። በሁለቱ ጎሳዎች መካከል ግጭቱ የተቀሰቀሰው የሱዳን ተቃዋሚዎችና የጦር ጀኔራሎች ስልጣን ተጋርተው በሉዓላዊ ምክር ቤት የሚመራ መንግስት ባቋቋሙ በጥቂት ቀናት ልዩነት ነው። ሉዓላዊ ምክር ቤቱ በቀይ ባህር ዳርቻ በምትገኘው ከተማ ባለፈው እሁድ የአስቸኳይ ጊዜ አዋጅ ደንግጎ ከፍተኛ ቁጥር ያለው ወታደር ያሰማራ ሲሆን የግዛቲቱን ጊዜያዊ አስተዳዳሪና ከፍተኛ የጸጥታ ሹም አሰናብቷል። ቱይባ አልጋላድ የተባሉ የለውጥ አራማጅ በከተማዋ ያለው ሁኔታ አሁንም አለመረጋጋቱን ለአሶሺየትድ ፕሬስ ተናግረዋል። ብራዚል የቡድን 7 አባል ሀገራት በአማዞን ደን ላይ የተነሳውን ቃጠሎ ለመቆጣጠር የመደቡትን የገንዘብ ድጋፍ እንደማትቀበል አስታወቀች። የቡድን 7 ሀገራት የአማዞን ቃጠሎ ከፍተኛ ትኩረት ሊሰጠው ይገባል የሚል አቋም ባላቸው የፈረንሳዩ ፕሬዚዳንት ኤማኑኤል ማክሮ አስተናጋጅነት ባደረጉት ስብሰባ ላይ ነበር $20 ሚሊዮን በአይነትና በጥሬ ገንዘብ ለመስጠት ቃል የገቡት። ስጦታውን እናደንቃለን ያሉት የብራዚል ፕሬዚዳንት ዣየር ቦልሶናሮ ጽህፈት ቤት ኃላፊ ኦኒክስ ሎሬንዞኒ ነገር ግን የገንዘቡ መጠን አውሮፓን እንኳ መልሶ በደን ለመሸፈን በቂ አይደለም ሲሉ ለአንድ የብራዚል የዜና አውታር በሰጡት ቃለ መጠይቅ አጣጥለዋል። ሎሬንዞኒ የዓለም ቅርስ በሆነ ቤተ ክርስቲያን ላይ ሊነሳ እንደሚችል የሚታወቅ የእሳት ቃጠሎን እንኳ ማክሮ ማስወገድ አልቻሉም ሲሉ ነቅፈዋል። የብራዚል የከባቢ አየር ጥበቃ ሚኒስትር ሴኮቪ ሳሌስ እስካሁን 950 ሺህ ሄክታር ደን ያወደመውን ቃጠሎ ለመግታት የቡድን 7 ሀገራት ድጋፍ ማድረጋቸውን በይሁንታ ተቀብለው ነበር። ይሁንና ቦልሶናሮና ሚኒስትሮቻቸው ካደረጉት ውይይት በኋላ የብራዚል መንግስት አቋሙን መቀየሩን የፈረንሳይ ዜና አገልግሎት ዘግቧል። የፈረንሳዩ ፕሬዝዳንት ኤማኑኤል ማክሮ ከወደ ብራዚሊያ የተሰጠውን ምላሽ ከሰሙ በኋላ ለፕሬዝዳንት ቦልሶናሮ ጠንከር ያለ ምላሽ ሰጥተዋል። ሉዓላዊነታችሁን እናከብራለን። ብራዚል ሀገራችሁ ናት። ነገር ግን አንድ ነገር ግልጽ ማድረግ እፈልጋለሁ። የተናገርኩት ነገር አሻሚ አልነበረም። የአማዞን ደን ጉዳይ የመላው ዓለም ስጋት ነው። የተጎዳውን ክፍል መልሶ በደን ለመሸፈን ልንረዳችሁ እንችላለን። የተፈጥሮ ሚዛንን የሚጠብቅ ኢኮኖሚያዊ እድገት ይኖራችሁ ዘንድ ልናግዛችሁ እንችላለን። ነገር ግን ሁሉንም ነገር እንድታወድሙት አንፈቅድላችሁም። ፕሬዚዳንት ዣየር ቦልሶናሮ ገንዘቡን ለመቀበል የፈረንሳዩ አቻቸው ይቅርታ ሊጠይቋቸው እንደሚገባ ተናግረዋል። የከባቢ አየር ለውጥ ስለመኖሩ ጥርጣሬ ያላቸው የሚባሉት የብራዚሉ ፕሬዚዳንት በሀገራቸው በሚገኘው የአማዞን ደን ክፍል ላይ ለተነሳው የእሳት ቃጠሎ ምላሽ የሰጡት ዘግይተው በመሆኑ በሺዎች የሚቆጠሩ ዜጎች በአደባባይ ተቃውመዋቸዋል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የፍራንክፈርት የሰላም ጥናት ማዕከል ጠቅላይ ሚኒስትር አብይ አህመድን ሊሸልም ነው። ድርጅቱ በኢትዮጵያና በኤርትራ መካከል ታሪካዊ ያለውን የሰላም ስምምነት በመፈጸማቸው ጠቅላይ ሚኒስትሩ የሄሲያን የሰላም ሽልማት አሸናፊ መሆናቸውን አስታውቋል። ባለፈው ሳምንት በጋምቤላ ክልል በጣለ ከባድ ዝናብ የአኮቦና የጊሎ ወንዞች ሞልተው ያደረሱት ጉዳት 400 ገደማ አባወራዎች ከመኖሪያ ቀያቸው መፈናቀላቸውን ባለስልጣናት አስታወቁ። ከሊቢያ አቅራቢያ በሜዲትራኒያን ባህር ላይ ጀልባ ሰጥሞ በርካታ ስደተኞች ሳይሞቱ እንዳልቀረ የተባበሩት መንግስታት የስደተኞች መርጃ ድርጅት አስታወቀ። ዜናው በዚሁ አበቃ። ጤና ይስጥልኝ።